ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች፣ በዛሬ ቪዲዮአችን የማሳያችሁ ካፕከት ላይ ስልካችንን ተጠቅመን ኦዲዮ እንዴት እንደምናስገባና እንዲሁም ደግሞ ቴክስት መጻፍና ቴክስት አኒሜሽን እንዴት እንደምንጠቀም አሳያችኋለሁ ማለት ነው። ቻናላችን አዲስ ስለሆነ ሰብስክራይብ በማድረግ በየጊዜው የሚለቃቸውን ቪዲዮዎች መከታተል ትችላላችሁ። ቀጥታ ወደ ቪዲዮ እንግባ። እንግዲህ ከመጀመሪያ ላይ ቪዲዮ ትራካችን ካስገባን በኋላ የካፕከት ወርክ ስፔሳችን ይሄንን ይመስላል። የመጀመሪያው ላይ ኤዲት የሚል አለ፣ ቀጥሎ ኦዲዮ የሚል አለ፣ ከዛ ቴክስት ኤፌክት ኦቨርሌይ ያለ ይቀጥላል። በዛሬ ግን እነዚህን ሁለቶችን ኦዲዮ እና ቴክስት አሳያችኋለሁ ማለት ነው። እዚህ ላይ ኦዲዮ ላይ ስትነኩ ኦዲዮ የሚለውን ስትነኩ የመጀመሪያው ኤክስትራክት ይለናል። ኤክስትራክት ማለት ከቪዲዮ ላይ ያለን ድምጾች ማስገባት ከፈለግንን ኤክስትራክት ብለን መርጠን ከቪዲዮ ላይ ያሉ ድምጾችን ወደዚህ ማስገባት እንችላለን ማለት ነው። ለምሳሌ ስንነካው ቀጥታ ወደ ቪዲዮ ያመጣልናል። ከዚህ ቪዲዮ ላይ የምንፈልገው ድምጽ ወይም ሳውንድ ካለ ምን እናደርጋለን? ስንነካው ያስገባልናል ማለት ነው። ድምጹን ብቻ ለይቶ ያስገባልናል ማለት ነው። ሌላኛው ግን ሳውንድ ሲላል ከዚህ ላይ ሳውንድ የሚለውን በምትነኩበት ጊዜ እዚህ ላይ የካፕከት የምታገኟቸው የካፕከት ሶፍትዌር የራሱ ድምጾች ናቸው እነዚህ ዝርዝሮች። ከዚህም የምትፈልጉት ካለ ምርጣችሁ መጠቀም ትችላላችሁ ማለት ነው። ልክ እንደዚህ የመረጣችሁ ማለት ነው። ነገር ግን እኛ የፈለግነው አሁን ማሳያችሁ ምንድነው የምትፈልጉትን ድምጽ የሌለው የተቀረጸ ቪዲዮአችሁን አስገብታችሁ ከዛ በሚመቻችሁ ሰዓት ገለጻ እያደረጋችሁ ከዚህ ላይ ሪኮርድ የምታደርጉበትን መንገድ ነው። አሁን ኢማጂን ይሄ ያስገባውት ቪዲዮ ምንም አይነት ድምጽ የለውም እንደምታዩት ማለት ነው። ይሄንን ድምጽ የሌለው ቪዲዮ ድምጽ ልናስገባበት ነው። አሁን እንዴት እንደምናስገባበት ማሳያችሁ ማለት ነው። እንደነገርኳችሁ ከዚህ ላይ ኦዲዮ የሚለውን መጀመሪያ ላይ ከነካን በኋላ ከዚች ላይ ሪኮርድ የምትላለች ይችን ሪኮርድ ስንነካ ራሳችን እዚህ ላይ ሪኮርድ እንድናደርግ ይጋብዘናል ማለት ነው። ይኸው ኦኬ ደግማችሁ ስትነኩት ይቆጥራል ማለት ነው። አሁን ጀምሯል መቅረጽ። አሁን እየቀረጸ ነው እንደምታዩት። የምንፈልገውን ነገር እስከ መጨረሻው ቪዲዮ እዚህ ላይ ማስተላለፍ የፈለግነውን ነገር እየተናገርንን ቪዲዮአችን ትክክለኛ ሀሳብ እንዲገልጽ ማድረግ እንችላለን ማለት ነው። መናገር የፈለግነውን ከጨረስን በኋላ እንከዋለን ያቆምልናል ማለት ነው። ከዛ ራይት ምልክቷን ነክተን ከዛ ማስተካከል ያለብን ድምጻችን ከዚሁ ላይ ማስተካከል እንችላለን ማለት ነው። ያው ድምጹ በጣም ዝቅተኛ ስለሆነ ነው። ቮሊዩሙን መጨመር እንችላለን። እሺ አሁን ጀምሯል መቅረጽ። አሁን እየቀረጸ ነው እንደምታዩት። የምንፈልገውን ነገር እስከ መጨረሻው ቪዲዮ እዚህ ላይ በዚህኛው መንገድ ሪከርድ ማድረግ እንችላለን የራሳችንን ድምጽ ማለት ነው። ሁለተኛው ግን የማሳያችሁ ምንድነው ቴክስት ነው። ቴክስት እንዴት እንጽፋለን ነው። ቴክስት ደግሞ ከዚህ ኦዲዮ ከሚለው ቀጥሎ እቺኛው የምታዩት ቴክስት ትላለች። የምንፈልገውን ጽሁፍ ለመጻፍ ስንፈልግ እቺን ቴክስት የምትለዋን እነካለን። ከዛ አድ ቴክስት ምትል ይመጣልናል የመጀመሪያው ማለት ነው። አድ ቴክስት ይችን እነካለን ፕላስ የምትለዋል። እንደዚህ ይመጣልናል። ይህን ስነካ ከዚህ ላይ ኪቦርዱ ይከፍትልናል። የምንፈልገውን ነገር መጻፍ እንችላለን ማለት ነው። እንግሊዘኛ ከፈለግነን ልክ በዚህ መንገድ መጻፍ እንችላለን ማለት ነው። ይህንን ከጻፍን በኋላ እዚህ ላይ የተዘረዘሩት ፎንት የሚላለ፣ ስታይል የሚላለ፣ ኤፌክትስ የሚላለ፣ አኒሜሽንስ፣ በብልስ የሚላለ ከዚህ ላይ እያንዳንዱ ቴክስታችን ኤዲት የምናደርግበት መንገድ ነው። ለምሳሌ ፎንት ካልፈለግነው ይሄኛውን ፎንት ይሄንን መቀየር እንችላለን። ይሄው በዚህ መቀየር እንችላለን። ደስ ባለን ፎንት ማስተካከል እንችላለን ማለት ነው። ለምሳሌ ይሄ ተመችቶኛል። ከዛ በኋላ ስታይልስ የሚላለ ጽሁፋችንን እንዲያምር ማለት ነው። ስታይልስ ስትገቡ ከዚህ ላይ ምርጫ ይሰጣችኋል። ይሄው ልክ እንደዚህ እየቀያየራችሁ ከባክግራውንዱ ጋር ሲጣጣምላችሁ ወይም በምትፈልጉት ዲዛይን ሲሆንላችሁ ሴቭ ማድረግ ትችላላችሁ ማለት ነው። ልክ እንደዚህ እየቀያየራችሁ የምትፈልጉትን ጽሁፍ
ወይም ደግሞ የምትፈልጉትን ፎንት ወይም ስታይል ትመርጣላችሁ ማለት ነው። ሳይዙንም ከዚሁ ላይ እቺን ሳይዝ የምትለዋን እቺን እንደዚህ በመጎተት ትልቅ ጽሁፍ እንዲሆን ማድረግ ትችላላችሁ ማለት ነው። ወይም ደግሞ ከዚህ ላይ እቺን 4 ማዕዘኗን በመሳብና ወደ ውስጥ በመጎተትና በመሳብ አጀስት ማድረግ ትችላላችሁ ማለት ነው። ከዚህ በኋላ እዚህ ላይ ኤፌክትስ የሚል አለ። ኤፌክትስ ላይም እንደምታዩት የተለያዩ ኤፌክቶች አሉ። ቴክስት ኤፌክትስ ማለት ነው። ይሄው እነዚህ ደስ ያላችሁን ጽሁፍ መጠቀም ትችላላችሁ ማለት ነው። ይሄው የተለያዩ ኤፌክቶች አሉ። ሌላው እዚህ ላይ በጣም ወሳኙ ነገር ምንድነው? እዚህ ላይ አኒሜሽንስ ነው። ቴክስት አኒሜሽን አለ። ቴክስት አኒሜሽን ማለት ቴክስታችን ሞሽን እንዲኖረው ወይም እንቅስቃሴ እንዲኖረው የምንጠቀምበት መንገድ ነው። ለምሳሌ ይሄኛው አለ። ይሄንን መጠቀም እንችላለን። ይሄው ከዚህ ላይ የምትፈልጉትን አይነት መምረጥ ትችላላችሁ ማለት ነው። በምትፈልጉት መንገድ በጣም ብዙ ናቸው። እሺ ይሄኛው እንግሊዘኛ ነው። አሁን ደግሞ አማርኛ ጽሁፍ እንዴት እንደምንጽፍ ላሳያችሁ። ቅድም እንዳልኳችሁ ምን ላይ እንገባለን? ቴክስት ላይ ማለት ነው። ቴክስቱን እናካለን። እዛ አድ ቴክስት ማለት ነው። አድ ቴክስት እናደርጋለን። ከዛ በኋላ ይሄን ወደ አማርኛ እንቀይረዋለን። ይሄው እንደዚህ መጻፍ እንችላለን ማለት ነው። ነገር ግን ከይሄኛው ፎንቱ ብዙ ደስ አይልም ማለት ነው። ይሄኛውን ፎንት ለማስተካከል ለምሳሌ ሰላም ብለን እንጻፍና ሰላም ይሄው። ስለዚህ ይሄንን ፎንት ለማስተካከል ከዚህ ጋር ፎንት የሚለውን እነካለው ማለት ነው። ፎንት የሚለውን ስነካው ከዚህ ላይ ከተዘረዘሩት ፎንቶች የአማርኛ የሚስማማ የለም ማለት ነው። አያምርም። ስለዚህ እኔ የተጠቀምኩት ዳውንሎድ አድርጌ ነው። ይሄኛውን ፎንት ማይ ፎንት ላይ ይገባለው። ማይ ፎንት ያወረድኩት ፎንት ስላለ ማለት ነው። ይሄንን ስነካ አቢሲኒካል ሲል የሚል ይመጣልኛል እዚህ ጋር። ይሄኛውን እኔ ያወረድኩት ነው እንጂ ባይ ዲፎልት ራሱ የሚሰራላችሁ አይደለም። ስለዚህ እናንተም ዳውንሎድ ማድረግ ትችላላችሁ ማለት ነው። አቢሲኒካል ሲል ብላችሁ ሰርች አድርጋችሁ ይሄው ይሄንን ስነካው ይሄን የሚመስል በጣም የሚያምር የአማርኛ ጽሁፍ አገኘው ማለት ነው። እኛው በጣም ወሳኝ ነው። ብዙ ጊዜ አማርኛ ለመጻፍ የምንጠቀምበት ስለሆነ ማለት ነው። ስለዚህ አሁን ሰላም የሚለው በዚህ መንገድ ተጽፏል። አሁን ወደ አኒሜሽን እንሄዳለን ማለት ነው። ቴክስታችን አኒሜት እናድርገዋለን። ስለዚህ እዚሁ ላይ አኒሜሽን የሚል አለ። አኒሜሽን የሚል አለ። ይሄው የተለያዩ አኒሜሽኖች ቅድም እንዳሳየዋችሁ በእንግሊዘኛ ይሄኛው ተመሳሳይ ነው። አኒሜሽኑ ተመሳሳይ ነው። እንደዚህ አይነት መጠቀም እንችላለን። እሺ ራይት ብለን እንወጣለን። የተመቸንን አኒሜሽን መርጠናል። ኦኬ ስለዚህ አሁን ይሄንን ቴክስት ራሱን ሁለት ጊዜ መጻፍ ብንፈልግ እንደገና ደግሞ መጻፍ ብንፈልግ ሁል ጊዜ እየጻፍን ከምንቸገር ይሄንን ራሱን ዱፕሊኬት እናደርገዋለን ማለት ነው። እዚሁ ላይ ማለት ነው ዱፕሊኬት እናደርግና ወደ ምንፈልገው ቦታ ተጭነን በመያዝ እንደዚህ ማንሸራተት እንችላለን ማለት ነው። ከዚህ ላይ እንደገባ እንደዚህ አድርጎ እንዲጽፍልን እንችላለን ማለት ነው። ወይም ደግሞ ሰላም የሚለውን ሌላ ጽሁፍ ደግሞ መጻፍ ብንፈልግ እዚሁ ላይ ጫን እናደርግና ከዛ ከላይ ጠቅ ስናደርገው ሁለቴ ነካ ስናደርገው ሰላም የሚለውን መቀየር እንችላለን ማለት ነው። ለሁሉም ማለት ፈልግ ሁሉም ነገር ፊት በሰራውት አኒሜሽኑም ከለሩም ፎንቱም አንዴ ካስተካከልነው በኋላ አያስቸግረንም ማለት ነው። አንዴ ከዚሁ ላይ ሆኖ ራሱ መቀየር ከፈለግን ደግሞ አኒሜሽኑን ይሄንን በመንካት አኒሜሽን የሚለውን ነክተን ከዚህ ጋር የምንፈልገው ሌላ አይነት አኒሜሽን መጠቀም እንችላለን ማለት ነው። ይሄ እንደ ምርጫችን ነው። ስለዚህ ቴክስት አኒሜሽን በዚህ መንገድ ነው የሚሰራው። በዚህ መንገድ ራሳችሁ ካፕከትን አውርዳችሁ መጠቀምና መለማመድ ትችላላችሁ ማለት ነው። ያልገባችሁ ወይም ደግሞ የምትፈልጉት ጥያቄ ካለ ኮሜንት ላይ አስቀምጡልኝ። በቀጣይ እስከምንገናኝ ሰላም ቆዩ። ቻው